ተስፋ ይባላልው የሙዚቃ አቀናባሪና ሙዚቃ መሳሪያ ተጫዋች ነኝ። አሁን የተገኘሁት እንግዲህ ከዚህ ባንድ ጋር በቅጂ እና በሚክሲንግ እንግዲህ ያሲና ገናዬ ባህላዊ ሙዚቃ ጨዋታን ድጋሚ የሱን ሪሜክ ለመስራት ነው። እኔ ድምፃዊ አንዱዓለም አያሌው እባላለሁ። ለመላ ክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ እላለሁ። ዮናስ አስራት እባላለሁ። የአዲስ ጣዕም ባንድ መስራች ነኝ። ከ9 ዓመት በፊት ነው ይሄን የሙዚቃ ባንድ የመሰረት ነው ከጓደኞቼ ጋር በመሆን መጀመሪያ አካባቢ ላይ ከተለያዩ የዘመናዊ ሙዚቃ መሳሪያዎችን ከባህል ጋር በመቀላቀል አዲስ ከለር በማምጣታችን ምክንያት ነው አዲስ ጣዕም ብለን ስም ያወጣንለት። እንግዲህ አዲስ ጣዕም ባንድ ከመስራቾቹ አንዱ ነኝ። እኔና ወደዚህ ካለ ነው ያው እኔና ዮናስ አለ ዘሩም አለ። ኦልሞስት ወደ 9 ዓመት አልፎናል። ባይዘው አልፎናል። እስካሁን ድረስ ያው አብረን አለን። እንግዲህ እዚህ ግሩፕ ውስጥ ስለተቀላቀልኩኝ በጣም በደስታ ነው። መጀመሪያም ደግሞ ያው መስራች ውስጥም ነበርኩኝ በመሃል ብሬክ ስላደረኩኝ ነውና ከእንደገና አሁን ተመልሻለሁ ወደ ባንዱ ማለት ነውና በቅድሚያ ያው ማመስገን ስላለብኝ ማመስገነው ታላቅ ወንድሜ ያው ከልጅነት የማሳድጎኝ ይሄን ሙያውን ማስረክቦኝ እስካሁን ድረስ ሰፖርት አድርጎኝ ያው እየረዳኝም ያለ በሙያም በምንም ነገር ዮናስ አስራት እጅግ በጣም አከብረዋለሁ። እድሜና ጤና ይስጥልኝ እላለሁ እና ያው ስለ ዋሽንት መቼም ያው ቆይቻለሁ ነው ከጀመርኩኝ 10 ዓመት ይሆነኛል። ከዚህ በፊት ከአዲስ ጣዕም ባንድ ጋር የዛሬ 4 ዓመት የተቀላቀልኩት በተቀላቀልኩ ጊዜ መጀመሪያ ወደ ሪከርድ ገባ ነው ወደ ኪሩቤል ይሄር ነው የሚካኤል በላይነህ ስቄ ሸንሻለሁ የሚለው ስራ ነበርና እሱ ስራ ሁልጊዜ ስለሱ ስራ እናገራለሁ። ለምንድን ነው የምናገረው? በድፍረት ተሰርቶ ልክ እንደ ሪከርድ ነው። ሪከርድ አሁን ከተሰበረ በኋላ የሰበረው ሰው እስከሚሰበር ድረስ ስለዛ ነገር ያው እንትን ማሞገስ የማይቀር ነገር ነውና እሱ ስራ ስንሰራ ቀንም ሙሉ ውለን ሌሊት 6 ሰዓት 7 ሰዓት ነው ከኪሩቤል ስቱዲዮ ወጣ ነውና እሱ ስራ ደግሞ ኪሩቤል አሁን ማጠገቤ ደግሞ በዚህ ስራ ድጋሚ ሳገኘው ደግሞ እጅግ በጣም ነው የተደሰትኩት። በጣም ትልቅ ሰው ትልቅ ሙዚቀኛ ነው። ከሪከርድ ውጪ የራሱ ደግሞ አይዲያዎች አሉ እንዲህ ቢሆን ብሎ የሚያቀርብልን ማለት ነው እና በጣም ደስተኛ ነበርኩኝ በዛ ስራ ላይ በሚካኤል በላይነህ ስራ ላይ ማሲንቆን የቀዳበት አቀዳድ የሶሎ ፓርቱን በቃ እንዴት አድርጎ በቃ ምንድነው ይሄ ስራ እስኪባል ድረስ ይሄን ነገር በጣም በትልቁ ሰርቶልናልና ኪሩቤል እንግዲህ አጠገባችን ስላለ በጣም እናመሰግናለን። ታንኪ ዩ። የሚካኤል በላይነህን ስቄ ሸንሻለሁን እሱን ለመቅዳት ነው ከዚህ ቡድን ጋር የተገናኘ ነውና ጥሩ የስራ ሂደት ነበረ። ስለያንዳንዳቸውም በደንብ ያወቅኩት በዛ አጋጣሚ ነውና በአሁኑ ደግሞ በሁለተኛ የተገናኘ ነው ያው አሲና ገናዬን ድጋሚ እንግዲህ በጥሩ ሁኔታ ለመስራት በሚለው ነው። እንግዲህ ከመጀመሪያው ባልኖርም ግን ከመጣሁበት ሰዓት ጀምሮ የነበረው ሂደት በጣም ቆንጆ ነው የነበረው። እነሱ በጣም ተግባብተው ተጣምረው ይሰራሉ። የሁሉም የእያንዳንዱ ሰው ሀሳብ በጥሩ ይስተናገዳል እና ያ ነገር ሙዚቃውን እንዴት እንደሚቀይረው አሪፍ እንደሚያደርገው አይቻለሁ። ከዛም በላይ ደግሞ አሁን ይሄንን ሙዚቃ ሲሰራ መጀመሪያ የነበረው ከለር መጀመሪያ የነበረው ጣዕም አለና ያን እንዳይለቅ በደንብ ተጠንቅቀው ከዛ ደግሞ ያን ያ ሲሰራ የጎደሉት የነበሩትን ነገሮች ደግሞ ተጨንቀው እነዛን ሞልተው ስራው ቆንጆ እንዲሆን ሁሉም የየበኩላቸውን ጥረት ሲያደርጉ ነበረ እና ሂደቱም ደስ የሚል ነበረ። ሙዚቃው ሁላችንም ትውስታ ውስጥ ያለን ያደግንበት ሙዚቃ ነው። ለማሻሻልም ሳይሆን የነበረው ጥሩ ነገር ነው። ያው ስንሰማው አብረን ያደግነው ሙዚቃ ነው ማለት በየአመት ባል ገና በመጣ ቁጥር ሁሌ የምንሰማው ሙዚቃ ነው። ለማሻሻል ሳይሆን ጓደኛዬ ቅድም እንዳለው የራሳችንን ነገር ጥለን ለማረፍ በእርግጥ ሌላ አዲስ ነገር መስራት ይቻላል፣ መፍጠር ይቻላል።
ነገር ግን ጥሩ ስለነበር በዚህ ጄኔሬሽንም የተወደደ ስራ የሚደመጥ ስራም ስለሆነ ያንን የዛን ይዘቱን ሳይለቅ ፍሬሙን ሳይለቅ እንግዲህ ከዚህ በፊት የተቀረጸውን አይተናል። በብላክ ነው ኦልድ ነው ብዙ ጨዋታዎቹ ምናምን አሉ። አሁን በእኛም ጄኔሬሽን የሆነች ነገር ማስቀመጥ አለብን። አሁን ቴክኖሎጂውም የተሻለ ነው በልግጥ ከበፊቱ በስቱዲዮ ጋር ብትሄድ በማቴሪያሉ ብትሄድ የተሻለ ነገር ስላለ ቢያንስ ከዛኛው ደግሞ በተሻለ ማቴሪያልም ሁሉ ነገር የተስተካከለ ስለሆነ በዚህ ፍሬም ደግሞ በእኛ ጄኔሬሽን የሆነች ነገር ያችኑ ሳይለቅ እናቅርብ ወይ ለህዝብ ተደራሽ እናድርግ ብለን ነው። አሲና ገናዬ የሚለው የገና ጨዋታ ወይም ዘፈኑ ወደኛ እኛ እንድንሰራው ሀሳቡ ወደኛ ሲመጣ ሁላችንም በደስታ ነው የተቀበልነው። ምክንያቱም ሁል ጊዜ ጥንታዊው ዘፈን ነውና በዓልን በተመለከተ ያ ጥንታዊው ዘፈን ብቻ ነውና የሚለቀቅ የነበረው እዛ ዘመን ላይ ከሚቀር ከእንደገና ያንን ባህል ጠብቆ ከእንደገና እንደ አዲስ መሰራቱ ለሁላችንም ደስታ የሚሰጥ ሌላ ደግሞ ታሪክ እንደ መጽሐፍ ይቆጠራል። አዲስ ፈጠራ ባይሆንም የነዛን ሰዎች ሀሳብ ወይም የነሱን ሰዎች ፈጠራ የተሻለ ሳውንድ ወይም የተሻለ ጥራት ኖሮት ትንሽ ለየት የሚያደርገው ምንድነው ክራር ላይ ቤዝ ክራር ላይ ቤዝ ጊታር መጨመራችን ብቻ ነው፣ ሌላ ነገር የለውም። የሆነ ስራ አለ ነገ መምጣት ትችላለህ እንደዚህ አይነት ስራ ነው ሲለኝ ምንም ችግር የለም እኔ በደስታ ነው ያናገርኩት እና ማንም ስራ ምንም ስራ ቢሆን እንደዚህ ለትልቅ ስራ የታጨሁም አልመሰለኝም። ግን ይህን እድል ቅድሚያ ስለሰጠኝ ሀገራችን ላይ ብዙ ባህል ዘፋኞች አሉ፣ በጣም ጎበዝ ከኔ የተሻሉ ድምፃውያን አሉ። ግን ከነዛ ሁሉ እኔ ተመርጬ ደግሞ ለዚህ ስራ ሲያጨኝ በጣም ደስ ብሎኛል። በጣም አከብራለሁ፣ አመሰግናለሁ። አሁን በባለሙያው ጥረት ብቻ ነው ይሄን ያህልም እያደገ ያለው እና ለዚህ ግሩፕ በጣም ትልቅ ክብር መስጠት ፈልጋለሁ። ምክንያቱም ከዚህ በፊት የሚካኤል በላይነህን አልበም ስንሰራ እዛ ውስጥ በመጀመሪያ እነሱ ያስገቧቸው ነገሮች የማሲንቆ ሶሎዎች ምናምን ማለት በቃ ማንም ሰው እንዴ የባህል ሙዚቃ እንደዚህ ደረጃ መሆን ይችላል እንዴ እስኪል ድረስ ያንን ያደረገው ምንም አይደለም የነሱ አጨዋወትና የነሱ ይሄን መስራት እንችላለን ብሎ መነሳሳት ነውና ከዛ በኋላ በጣም እውነቴን ነው የምልህ በጣም ብዙ መሳሪያ ተጫዋቾች በዛ ሌቭል እየመጡ ነው ያሉት ከዛ ስራ በኋላ ማለት ነውና ሰውም ስለነዚህ መሳሪያ ያለውን አመለካከት እንዲቀይር ይሄ ግሩፕ በጣም ትልቅ አስተዋጽኦ አድርጓል እና እኔም ከነሱ ጋር በመስራቴ በጣም ትልቅ ክብር ነው የሚሰማኝ። በጣም ደስተኛ ነኝ። አሁን ዘፋኞቻችንን የምለው ከኛ ጋር መጫወት ብቻ አይደለም፣ ልክ እንደ ትልቅ እንደ ስማቸው የኛንም ሀገር ባህል የባህል ሙዚቃ ይዘው ነው የሚወጡት እና ይሄን ነገር መድፈር አለባቸው። 11 ከዘመናዊ ጋር እንትን አቀናብረው ከሰሩ አንድ ከባህል ጋር ሙሉ አሬንጅ ቢያደርጉ እንደ ታሪክ እንደ ሳውንድ ለራሳቸው ታሪክ ሆኖ ነው የሚያልፈው ይሄ ነገርና ቢመጡና ቢሰሩ እኛም ልክ ከዛ ከነበረው አቅም በተሻለ ነገር እየሰራን ነው የምናልፈው። የራሴን ታሪክ ማስቀመጥ ፈልጋለሁ። ካስቀምጥኩ ደግሞ በባህል ቢሆን ለምንድን ነው እንደዚህ ያደረከው ብትለኝ የማሊ፣ የቡርኪና ፋሶ፣ የሞሮኮ፣ አልጄሪያ፣ ቱኒዝ እነዚህ አረቢያን አካባቢ ያለ የሙዚቃ ጨዋወትና ወደ ምዕራብ አፍሪካ አካባቢ ያሉ የሙዚቃ ስታይላቸው ባህላቸውን ነው ይዘው ከዘመናዊ ጋር ባላንስ አድርገው የሚጫወቱት። ስለዚህ ያ ነገር እኔ ውስጤን እንትን ያደርገኛል፣ በጣም ኢምፕረስድ ያደርገኛል። ከዛ ውጭ ደግሞ አኮስቲክ ስታይል ነው የምወደው። ኦልሬዲ ከለራችን ተፈልገዋል፣ እየተሰማ ነው። ስለዚህ ከአዲስ ጣዕም ጋር ደግሞ እንትን አለ፣ ጦቢያ ግጥም በጃዝ አለ። እሱ ላይም ደግሞ ከሰው ጋር በደንብ ተገናኝተናል። አሁን ሳውንዳችንን ከኪሩቤል ጋር ሆነን በደንብ አስተካክለን ደግሞ በአልበም ደረጃ እንደምንመጣ ይኸው ኪሩቤልን በዚሁ ቃል እናስገባዋለን፣ ቃል ይገባልናል። በእርግጠኝነት ጥሩ ነገር ልክ የማሊ አይነት ክላስ ያለው ስራዎችን ይዘን እንትን ብለን ትልቅ በአዋርድ ደረጃ ስራችን የሚወጣበት እንትን ነገር እንፈጥራለን የሚል ግምት አለኝ። እንግዲህ አልበሙን አሁንም ደግሜ እናገራለሁ፣ ስፖንሰር የሚያደርገን በዚህ አጋጣሚ ሁሉ ነገር እጃችን ላይ ያለ የሚቀረው የስቱዲዮ ሪከርዲንግ ፕሮግራም እዛ ላይ
ሌላ ነገር ይቀሩ። ስለዚህ አዲስ ነገር ይዘን ለታሪክ የሚሆን በእኛ በዚህ ጄኔሬሽን የተሰራ ለወደፊቱ ጄኔሬሽን የሚደመጥ የሚሰማ ስራ ይዘን ለመቅረብ ተዘጋጅተናል። ያው ሙዚቃ ላይ ግድ ካልተረዳዳ ብቻ የምትሰራው ስራ አይደለም፣ የህብረት ስራ እንደመሆኑ አንዳንድ ሀሳብ ሂንቶች ሼር ታደርጋለህ። በዛ መልኩ እንግዲህ ያው ጥሩ ስራ ሰርተናል ብለን እናስባለን። ምክንያቱም ያው እናውቃቸዋለን በህዝብ ምን ያህል ተደራሽ እንደሆነ የሀገር ፍቅር ቲያትር በተለይ የባህል ክፍሉ ስራዎች ብዙዎቹ መጥቀስ ይቻላል። እና ዋተላን አሉ እና ሀብተ ሚካኤል ደምሴ እነ ቢተወርቁ እነ ገረሱ ዋንኬ በጣም ብዙ ወደ ኋላ እነሱ እነ ፍሬው ኃይሉም እነ ጥላሁን ገሰስ ሁሉም ያለፉበት ቤት ነው። ትልቅ አሻራ ጥለውበት የሄዱበት ቤት ነው። የዚህ ክሩ አባል በመሆኔ ከዛም አልፎ ደግሞ የክፍሉ ኃላፊ በመሆኔ ሁላ በጣም ደስታ ይሰማኛል። ምክንያቱም ትልቅ ቤት ስለሆነ ማለት ነው። ባህል ላይ የኮርድ ፕሮግሬሽን የለውም። በዛ ነው ቀለል አድርገን የሰራ ነው። ወጥ ኮርድ ነው ያወጣለት። እንደ ኢንትሮም የሆነች መግቢያም ነገር በዋሽንት በድርድር ምናምን ሰርተንለታል። ያን አድርገን ግን ዋናው ነገር ባህሉም ሳይለቅ ነው የሰራ ነው። ሌላው ነገር ምንድነው ያ ወደ ፕሮፌሽን ሲመጣ ቤዝ ጊታሩ ሁልጊዜ ዘመናዊ ሙዚቃ ላይ የሚጫወተው ከኪቦርድ ኮርድ ጋር ነው። አሁን ከክራር ኮርድ ጋር ይሆናል። ከዛ ሜሎዲ የሚጫወተው አለ፣ ከዛ የሚደረድረው አለ። ትንሽ በፊት ከተለመደው ወጣ ያለ ጥሩ ሳውንድ ያለው ሙዚቃ እንደሚሆን ያው ጥርጥር የለውም። ትሰሙታላችሁ። ይሄ ነው ያለው ሂደት። ጥሩ ከለር እንዲኖረው አድርገን እንደው የሰራነውን እንዲያርመን እየተራረምን ትንሽ ጭቅጭቅም ምናምን አለች። እሷንም አስተካክለን የሰራነው ጥሩ ነው። መጨቃጨቅ ለውጤት ስለሆነ ማለት ነው። አሁንም ፐርፌክት ነው አይደለም። እንግዲህ የሚሰማው አካል ደግሞ እስኪ አስተያየት ይሰጠና በቀጣይ ደግሞ እንግዲህ እግዚአብሔር ያውቃል። ስለዚህ ጥሩ ስራ ላይ የሰራነው እግዚአብሔር ይመስገን። ናቆስ እንግዲህ ለማራኝ እንግዲህ አደራችሁ ስማ እንኳን አደረሳችሁ። ጎሽ እንግዲህ የገና ጨዋታ እንግዲህ በሚና ሁኖ ነው። ከሚና ውጭ ሁኖ የተመታ ሰው ውርድ ከራሲ ነው። እኔ የለሁበት። ራሳችሁን ጠብቁ። እንግዲህ ና ዘመር ና በልንገ ዳክራኩዛችሁ ጎበዝ የኔ ልጆች አይዞህ Asina bella, asina gannae.
በል አሴና ገናዬ አሴና በል አሴና በል በዓመቱ ደረሰ አሴና በል አሴና በል ብርሃነ ልደቱ አሴና በል አሴና በል መስቀል ሊደምቁበት አሴና በል አሴና በል ወጣት አዛውንቱ አሴና በል ቆይ እንዴት ዋላችሁ ልጆቼ? እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰ። እኔ የምለው ልጆቼ እንዲያው የገና ጨዋታ ከዚህ ሌላ አታውቁም? አዎ ማወይ ምንም አናውቅም እሱ ካላሳዩን በቀር። ማን የእናትሽ? የፍቅር የደስታ አሴና በል አሴና በል በገና ጨዋታ አሴና በል አሴና በል አይቆጡም ጌታ አሴና በል ሲናገናዬ